بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله تعالى وبركاته زي ما قلنا بزي بروجرام إلى بياتوچون ጥሪ توحيد المسألة ያደረገ የምናስተላልፍ ይሆናል መጀመሪያ ተቀዳሚው ተውሂድ ስለሆነ በተውሂድ እንጀምራለን ኢንሻአላሁ ተዓላ አላህ Subhanahu Wa Ta'ala ሰዎችን የፈጠረበት ዓላማ ነቢያቶችን የላከበት ዓላማና ለጊዜው መልቂያማ ይሄው ወረቀት ማለት የሥራ መዝገብ የሚሰጥበትና ጀነት ጀሃነም ተብሎ የሚወሰንበት ይሄው ተውሂድ ነው እንደው መጨረሻ ላይ ሰዎች ጀሃነም ገብተው ከተቀጡ በኋላ ጥቂት ኢማን ያላቸው እንዳይቀሩ ተብለው በአላህ ትሩፋት የሚወጡ ሰዎች ተውሂድ ያላቸው ሰዎች ናቸው ስለዚህ ተውሂድ የሚባለው ትኩረት ሊሰጠው ይገባል ነው ሰዎች እስልምናን ተቀብለው እስልምና ሙስሊሞች ሆነው ወንጀል ቢበዛባቸው አላህ ይምራቸዋል ነው ተውሂድ ግን ምህረት የለውም ይሄ ሽርክ የሚባለው ምህረት የለውም ስለዚህ ለዚህ ነው ተውሂድን ተቀዳሚ ያደረገ አስተምሮ የሚያስፈልገው አላህ ምንድነው ያለው በቁርአኑ ኢነ አላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ለመን የሻ አላህ ምህረት አያደርግም ማለት ለሽርክ ለነብዩ አለይሂ ሰላም እንኳን ለኢን አሽረክተ ለይሕበጠነ ዐመሉክ ብታጋራ ስራ ሁሉ ይበላሻል አለይሂ ሰላቱ ወሰላም ባልደረቦቻቸውን ተውሂድ ሲልኳቸው ወደ የመን ባልደረቦቻቸውን ሲልኩ ምንድነው መጀመሪያ ተውሂድ መሰረት ያደረገ ንግግር ነው የሚነግሯቸው ወደ አህለል ኪታቦች ትሄዳላችሁ መጀመሪያ ጥሪ ምን ይሆን አሉት ወደ ተውሂድ ኢላ አን ይወሂዱላህ ነው ተውሂድ አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ ተውሂድ ማለት ምንድነው ነው ዋናው ኢንሻአላህ ወደ ኋላ የምንመለስበት ይሆንና ሰዎች የተፈጠሩበት ዓላማም ይሄው ተውሂድ ነው አላህ Subhanahu Wa Ta'ala በቁርአን ውስጥ ምንድነው ያለው ወማ خلقت الجن والانس الا ليعبدون ما أريد من رزق وما أريد أن يطعمون إن الله هو الرزاق ذو القوة المتين ሰዎችንም ይሁን አጋንንቶችንም ይሁን እኔን ሊያመልኩ እንጂ አልፈጠርኳቸውም ሌሎች ዱንያ መጣቀሚያዎች ናቸው አንዳንድ ነገሮች አሉት ማለት ነው ግን የተፈጠረበት ዓላማ ምንድነው የሰው ልጅ ተውሂድ ነው አላህ Subhanahu Wa Ta'ala በብቸኝነት ያመልክ ዘንድ ማለት ነው ነቢያቶች ሁሉ ከአላህ ዘንድ ተልከዋል የተላኩት ምንድነው ሌሎች ነገሮች ከመኖራቸውም ጋር ተውሂድ ነው መጀመሪያ የተጣሩት ማለት ነው አላህ ምን አለ በቁርአን ውስጥ ወለቀድ በዓስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት በርግጥም መልእክተኞችን ልከናል አለ ሁሉም ህዝቦች ላይ አላህን በብቸኝነት አምልኩ ብለን ጣዖታትን ራቁ በማለት ነብዩ አለይሂ ሰላቱ ወሰላም ሲላኩ 10 ዓመት የለፉት በዚህ በተውሂድ ነው ላኢላሃ ኢላላህ በሉ ነጻ ትወጣላችሁ አንድም ነገር ስራ ሳይኖር ከዛ በኋላ ነው እንግዲህ 10 ዓመት በተውሂድ ከተጣሩ በኋላ ነው አላህ Subhanahu Wa Ta'ala ወደ ሰማይ እንዲያርጉ በማድረግ ሶላትን እንዲቀበሉ ያደረጋቸው 3 ዓመት ሰገዱ ከዚያ በኋላ ነው ወደ ስደት የታዘዙት ማለት ነው አላህን በብቸኝነት ማምለክ ሲያቅታቸው ነብዩ አለይሂ ሰላቱ ወሰላም እንግዲህ ተውሂድን 10 ዓመት አስተምረዋል ነው የነብዩ አለይሂ ሰላቱ ወሰላም ጥሪ የነበረው ምንድነው ላኢላሃ ኢላላህ በሉ ነጻ ትወጣላችሁ ትክክለኛው ተውሂድ ምንድነው ከአላህ ውጭ በእውነት የሚመለክ አምላክ የለም ነው ሩብያውንማ የመካ ሙሽሪኮች ያምኑ ነበር አላህ በቁርአን ምንድነው ያለው ቁል በላቸው ነው የመን الارض ومن فيها كنتم تعلمون መሬት ለማነች በላቸው በውስጧም ያለው ነገር ፈጣሪዋ ማን ነው ባልተቤቷስ ማን ነው ብለህ ጠይቃቸው ይላቸዋል አለይሂ ሰላቱ ወሰላም ሰይቁሉነ ሊላህ ለአላህ ነው ይላሉ ፈጣሪዋ አላህ ነው ባልተቤቷም አላህ ነው መሬትና በመሬት ውስጥ ያለው ሁሉ ቁል አፈላ ተዘከሩን አትገሰጹምን ወይ ደግሞ አታስተነትኑ ምን ነው ባልተቤቷ ፈጣሪዋ አላህ ከሆነ ከአላህ ውጭ ያለን አካል እንዴት ከአላህ ጋር እኩል ታረጋላችሁ ነው ቁል በላቸው መረቡ ሰማዋት السبع ሰባቱም ሰማያት ፈጣሪ ማን ነው ባልተቤቱስ ማን ነው ወረቡ العرش العظيم የታላቁስ አርሽ ባልተቤት ፈጣሪ ማን ነው ብለህ ጠይቃቸው ሰይቁሉ ለላህ ለአላህ ነው ይላሉ ፈጣሪውም አላህ ነው ባልተቤቱም አላህ ነው ሰባቱን ሰማይ የፈጠረ ታላቁን አርሽ የፈጠረ አላህ ነው ባልተቤቱም አላህ ነው ይላሉ ይሄ እንግዲህ አላህ ቃል ነው ማስተባበል አይቻልም ስለዚህ የመካ ሙሽሪኮች በሩብያ ያምኑ ነበር ማለት ነው ቁል በላቸው ምን በየዲህ መለኩቱ ኩል ሸይ የሁሉም ነገር ንግስና ባልተቤት የሆነ በእጁ ሆነ ማን ነው ብለህ ጠይቃቸው ነው ወህወ ይጂሩ የሚያስጠጋ መጠጊያ የሆነ ወላ ይጃሩ አለህ በሱ ላይ የማይጠጉበት ምናልባት ሰዎች አንዳንድ አመጾችን አምፀው ከአላህ ውጭ ወዳለ አካል በመሄድ ከአላህ መጠበቅ አይችሉም ስለዚህ ወላ ይጃሩ አለህ በሱ ላይ እኮ የማይጠበቁበት የሆነ አምላክ የማይጠበቁበት የሆነ ማን ነው ኢን ኩንቱም ተዓለሙን የምታውቁ ከሆናችሁ ሰይቁሉነ ሊላህ ለአላህ ነው ይላሉ ስለዚህ አጠቃላይ ንግስና ባልተቤት አላህ መሆኑንና በአላህ እጅ መሆኑን ያምኑ ነበር ይሄ እንግዲህ የመካ ሙሽሪኮች በሩብያ ያምኑ ነበር ማለት ነው ሰይቁሉነ ሊላህ ለአላህ ይላሉ ፈአናቱ ተስሐሩን እንዴት ትታለላላችሁ ነው የሁሉም ነገር ባልተቤት አላህ ከሆነ ከአላህ ውጭ ያለን አካል ከአላህ ጋር እንዴት እኩል አድርጋችሁ ታመልካላችሁ ነው ነብዩ አለይሂ ሰላም ላኢላሃ ኢላላህ በሉ ሲሏቸው የመካ ሙሽሪኮች ምንድነው ያሉት አጀዐለ الآلهة إلها واحدة إن هذا ለሸይኡን ዑጃብ የሚገርም ነገር ነው አሉ
የሚገርም ነገር ነው አሉ። ይሄ ላኢላሃ ኢለላህ ትርጉምማ የሚያበላ የሚያጠጣ አላህ ነው የሚል ማዕና ቢኖረው ኖሮማ ነብዩ አለይሂ ሰላቱ ወሰላምና የመካ ሙሽሪኮች ባልተጣሉ ነበር። ነገር ግን ትርጉሙ ያልነበረም በሩብያ ከማመናቸውም ጋር ከአላህ ውጭ ያለ አካል ሲያመልኩ ስለነበር ይሄን አምልኮ ትታችሁ አላህን በብቸኝነት አምልኮ አላቸው። እስቲጋዛውም ሊሆን ይችላል፣ እስቲዓዛውም አጠቃላይ አምልኮ ከአላህ ውጭ ላለ አካል የምትሰጡትን ትታችሁ አላህን አምልኩ ነው። ላኢላሃ ብሎ ማለት የሚመለክ አምላክ የለም በእውነት ኢላላህ አላህ ብቻ እንጂ። ስለዚህ ነብዩ አለይሂ ሰላም ነብይ ከመሆናቸው ከመላካቸው በፊት የመካ ሙሽሪኮች ሷዲቅ አሚን እያሉ ይጠሯቸው ነበር። አንዳንዴ እንዳውም ለማስታረቅ ይጠሯቸው ነበር አለይሂ ሰላቱ ወሰላም። ከዚያ በኋላ እንግዲህ ላኢላሃ ኢላላህ በሉ ነፃ ትወጣላችሁ ሲሏቸው ጸብ ሆነ ማለት ነው። ስለዚህ ትክክለኛው ተውሂድ ምንድነው? ከአላህ ውጭ ያለን አካል ማምለክ ትቶ አላህን በብቸኝነት ማምለክ ነፊና ኢስባት ነው። አምልኮ ለአላህ ሱብሓነሁ ወተዓላ ብቻ ማስበት፣ ከአላህ ውጭ ያለን አካል አምልኮ ደግሞ መተው። ይሄ እንግዲህ በከፊል የሩቡብያውና ኡሉሂያው ነው። ዞሮ ዞሮ ተውሂድ ክፍል ዑለሞች ተውሂድን በሶስት የከፈሉበት ሁኔታ አለ። ቀደምት ዑለሞች በሁለት የከፈሉበት ሁኔታ አለ። ሁለቱም የሚጣረስ ነገር አለ። አንደኛ ምንድነው? ቀደምት ዑለሞች ሩቡብያውንና አስማኡ ሲፋትን አንድ ላይ በማድረግ የአላህ ስሞችና ባህሪዎች ዞሮ ዞሮ አላህ ሱብሓነሁ ወተዓላ በመፍጠር ብቸኛ ነው የሚለው ሩቡብያ ውስጥ የሚካተት ሲሆን አላህ ሱብሓነሁ ወተዓላ ደግሞ ብቸኛ ተመላኪ ነው፣ በብቸኝነት ሊመለክ ግድ ይላል ነው። ከአላህ ውጭ ያለ ሁሉ አምልኮ በባጢል የተመለከ ነው፣ ባጢል ነው። ሌላኛው አላህ ሱብሓነሁ ወተዓላ ራሱን በቁርአንና በቁርአን የገለጸበት ሁኔታ አለ። ስሞችና ባህሪዎች አሉት። ነብዩ አለይሂ ሰላም ደግሞ አላህን የገለጹበት ሁኔታ አለ ነው በቁርአን በሐዲታቸው። ስለዚህ ቁርአንና ሐዲስ ላይ የተገኘን የአላህ ስምና ባህሪ ማስበትም እዚህ ውስጥ የሚካተት ይሆናል ማለት ነው። ዞሮ ዞሮ አገራችን ውስጥ ያለ ሙስሊም ላኢላሃ ኢለላህ ከማለቱም ጋር የመካ ሙሽሪኮች ሲፈጽሙ የነበሩትን ጉዳይ ወይም ደግሞ ሽርክ ሲፈጽም ታዋለ። ለምን ላኢላሃ ኢለላህ የሚለውን ትርጉም ላኢላሃ ኢለላህ የሚለውን ማዕና አልገባውም ማለት ነው። የመካ ሙሽሪኮች ነብዩ አለይሂ ሰላም ላኢላሃ ኢለላህ በሉ ነፃ ትወጣላችሁ ብለው ሲሏቸው አልተቀበሏቸውም። ለምን? ትርጉሙ ገብቷቸዋል። ፈጣሪ አላህ መሆኑን ጠቃሚ ጎጂ አላህ መሆኑን ከማወቃቸውም ጋር ከአላህ ውጭ ያለን አካል መቃረቢያ ብለው ያመልኩ ስለነበር ነብዩን አልተቀበሏቸውም። እንዳውም ወንጠለቀል መለው ሚንሁም አኒምሹ ወስቢሩ ዐላ አሊሃቲኩም ዋናዎቹ ተነስተው በመሄድ ሄዱ አሉ። በዚህ በአማልክቶቻችሁ ላይ ታገሱ፣ ከኛ የሚፈለገው ይሄ ነው አሉ። ነብዩ አለይሂ ሰላም ከነብይነት በፊት ወዳጅ አድርገው ሲይዟቸው የነበሩ ከዚያ በኋላ ምን አሏቸው? ጠንቋይ ነው፣ እብድ ነው አላቸው። እዚህ አሁንም ላኢላሃ ኢለላህ የሚለው ትርጉሙ ምንድነው ማለት ነው? ከአላህ ውጭ በእውነት የሚመለክ አምላክ የለም ነው። እስቲጋታ ሊሆን ይችላል፣ እስቲዓዛ ሊሆን ይችላል፣ እስቲዓና ሊሆን ይችላል። አምልኮ ይሄ አጠቃላይ ጠዋፍ ሊሆን ይችላል፣ ሩኩዕ፣ ሱጁድ፣ እርድ አጠቃላይ አምልኮ አላህ ሱብሓነሁ ወተዓላ ያመለክንበትን ሁሉ ከአላህ ውጭ ያለን አካል ልንሰጠው አይገባም ነው። ከሰጠነው ሽርክ ነው። ስለዚህ ተውሂድ የሚባለውን ነገር ዑለሞች በሶስት የከፈሉትና በሁለት የከፈሉበት ሁኔታ አለ ብለናል። ይሄ እንግዲህ እርስ በርሱ የሚጣረስ ሳይሆን እንደ ዑለሞች ሁኔታ ነው። ለምን ቀደምት ዑለሞች አንዳንድ ዑለሞች ሩቡብያንና አስማኡ ሲፋትን ሁለቱን አንድ በማድረግ ከዛ ኡሉሂያን ለብቻ በማድረግ የጠቀሱበት ሁኔታ አለ። ሌሎቹ ደግሞ ሩቡብያን አስማኡ ሲፋት በማለት ኡሉሂያ በማለት ከሶስት የከፈሉበት ሁኔታ አለ። ዞሮ ዞሮ ተውሂድ ብሎ ማለት የሰው ልጆች የተፈጠሩበት ዓላማና ነቢያቶች የተላኩበት ዓላማ ሲሆን ነገ የውመል ቂያማም ሰዎች ወደ ጀነት ወደ እሳት የሚባሉበት ይኸው መለያው ነው ማለት ነው። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።